ለማመስገን የተሰባሰባችሁ ካህናት፣ ዲያቆናት፣ ምእመናት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሦስተኛው ዓመት የአእላፋት ዝማሬ መርሃ ግብር ሁላችሁንም በሰላም አደረሳችሁ። ከዚህ በመቀጠል ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት የማህበራት ምዝገባ ክትትልና ቁጥጥር እንዲሁም የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ የበላይ ኃላፊ ሊቀ ጳጳስ ቡራኬ ይሰጡናል፣ ቃለ ምዕዳን ያስተላልፉልናል። ይህንን የሦስተኛው የአእላፋት ዝማሬ በይፋ የተጀመረበትን ዕለት አስመልክቶ አባታዊ መልእክት ያስተላልፉልናል። ሁላችንም በጽሞና ሆነ ልዩ በሆነው ውብ የገና ጀንበራችን ዘመን እንዳስቆጠረ ልማዳችን ሽመላችንን ጠርበን ወልውለን ሩራችንን ከርክመን ፈጭተን አብክተን ጋግረን ጠምቀን በመስክ በማጀታችን በየፊናችን ተሰናድተን የአዲስ ብስራት በዓላችንን በሐሴት እናከብራለን። ወጣት ጎበዛዙ ተሰባስበን አካልና መንፈሳችንን በጨዋታ በፉክክር በፍቅር እናድሳለን።